ሰብአያ መይቱ ተረዲ ክሎ ብትግርኛ ቋው خلنا ከነብሎ ድሕሪ በመሐርኛ ከዳይና እዚያ ጓል እዚያ ዩቱብ ነርዋ ቀደም እጂ ኤርትራውያን ሳፖርት ይገብሩዋ ነይሮም በገርመኪ እጂ በቃ ፍልቲ በቃ ኤርትራውያን ድሕር ዘይላ ሳይትወጽን ያ ነይራ ሙሉ መዓልት ማለት እዩ ሸመሽማ መታለዚ ሄለን ነው በመሐርኛ ኳነ ኮክ ዛረባ ደህን ጸገመልና አኹም ይረዳኩም ደለኹ ህጂ እዚያ ጓል እዚያ ተረዲ ክሎ ሰብአያ መይቱ ሬሳ አብይቱ ማዕት ገንዘብ እንዳሸቀለት ከላ ሬሳ ናይ ሰብአያሲ አብዓዱ አይቀበረቶን ክጭክን ማዕት ያ ተትሪያ በጣም ከምዚያ ስዲ ማንም ሰብ የለን ኢትዮጵያን ሳፖርት ገይሮ ማይፈልጡ ነው አብይቱ ቢያ ነራ ኤርትራውያንም ሳፖርት ገብሩዋ ነሮ ዳህራይ አብገለገለ ማኖ ተንኪፋ ምስ ኤርትራውያን ማለት ተረዲ ክሎ ዩቱባ አብ ዩቱብ ነሩ ግባ ቢሎ ምላ ተረዲ ክሎ እዋ ህጂ ህልኽ ኣለዋ ምስ ኤርትራውያን በመሰረቱ ኤርትራው እንድሕሪልክያ በቃ ነጢራ ክትጻረፍያ ትደሊ ተረዲ ክሎ ህጂ ነዚ ሓውና ዝሳመሲ ተረዲ ክሎ መጻወቴም ገብሩ ሓሲቦም ነሮም ኣብዚ ሚዲያ ማለት እዩ ተረዲ ክሎ እዚ ሰብ እዚ ብህይወት የለን ሞኒካ ተረዲ ክሎ የለን መይቲ ዋላትያም ብኡ እንዲያ ትሽቀደላ እዚያ በጽብጽ እዚያ ጉቺ ትባሃል ተረዲ ክሎ ቦያ ትሽቀደላ እሱ ክጽረፍ ከሎስ ተስቅጥ ንዓና ተሰደልና ፈሊጣ ተረዲ ክሎ ካል ሰብ ክትንከፋ ከሎ ዝነ ሕጂ ሰብአያ ክትንከፋ ከሎ ደሞ ከመሐውት ትሰ ተረዲ ክሎ ስለዚ እዚ ጓል ዓዳ ኣብ ሓረር እዚ ሓረር ዝበሃል እዚ ድሬዳዋ ተረዲ ክሎ ብቅርሽን 50 ነም ድርዎ ክገርመኪ በእምስ በነጻ የሚባለው ኢትዮጵያ ውስጥ ድሬዳዋ ውስጥ ነው እና እዚህ ጋር መታቺ ጥምብል ክስክስ ለሷ በናአጥራስ ጽረፋ ግን ኖ ማወቅ አለባቸው ማክበር ከሆነ መከባበር ከሆነ መከባበር ነው ስለዚህ ይሄ የሞተ ሬሳዋን እናወጣላታለን ሄለን የምትባል ግማታም ማለት ነው እቺ ቀጭን የሆነ ጭንቅላት ግማታም አሮጊት ይወልሽ ምንም ህይወት የሌላት ኑሮይስ ተጥላ ያለችው እሷ ናት ከኤርትራውያን ጋር አዋጣትም አንደኛ ነገር እቺ ግም ማለት ነው ምን ታሪክ አላት ምንም ታሪክ እኮ የላትም እቺ ግማታም በ50 ሳንቲም ኢትዮጵያ ውስጥ ትበዳ ነበር ድሬዳዋ ውስጥ አሁን እዚህ ጋር መጣ ዩቲዩብ ስለሸቀለች ከኤርትራውያን ጋር ልትሳደብ አሁንም ቲክቶክ ይዘጋል አንቺ ግማታም ርምጥምጥ ማለት ነው ግማታም አስጠሊታ ሁሉ ጊዜ የምትነሳው ኤርትራዊ በተነሳበት ቁጥር ላይ ልትሳደብ ነው የምትወጣው ጀምሪያ ታዲያ ከኤርትራውያን ጋር ጀምሪያው አንቺ ልክስክስ ማለት ነው እኛ እንደ ኢትዮጵያውያን አይደለንም ባጭሩ ልንገርሽ አቦ አይደለንም በቃ በአገራችን በህዝባችን አንደራደርም አለቀ እንዴ እናሽም ብጂ ማለት ነው ምንም የምታመጪው ነገር የለሽም እመኚኝ ነው ብልሽ ከዚህ ቲክቶክም እናጠፋሻለን ዩቲዩብ ላይ እንደጠፋሽው ከቲክቶክም እናጠፋሻለን ምላስሽን ዘርጊ ብቻ አንቺ ያ ሬሳ ባልሽን እናመጣዋለን አልኩሽ እዚህ ቲክቶክ ላይ ጢባ ጢቢ እንጫወትበታለን አሪፍ አድርገን እንዴ እናሽን ልብዳ እንደነ ጂጂ መሰልሽ እንደኛ እዛ ዝም እንደምታስቢያቸው ምናምን መሰለሽ አይደለም ጀምሪ ብቻ ካወዲ አፍሽን ክፈቺ አምጪው ሳሚን አምጪው አንቺ ሬሳ የሆነ ባልሽን ደግሞ እዚህ ጋር አምጥቼ እንዴት እንደምዘቀዝቀው አሳይሻለሁ እንዳላ አሳውቃቸዋለሁ አንቺ ባለጌ ዩቲዩብ ላይ የሰራሽ እንኳን 10,000 ዶላር ባልሽን ልከሽ ሬሳ ለወላጆቹ እንኳን አልሰጠሽም አንቺ ግን አቃጥላችሁ ማዳበሪያ ስጡኝ ነው ያልሽው ስለዚህ የትኛው ክብር ኖረሽ ነው አንቺን የምናከብርሽኛ ባለጌ ሰው ሳይነካሽ መንካት የለብሽም አንደኛ ምን አገባሽ አንቺ ምን አገባሽ ስለነ ቢሆን ያቺ ጉቺ ጓደኛሽ ነች ለሷ ክብረሽ እንኳን ልጁን እንኳን ዝም ባልሽ ኖሮ እንደዚህ ትሰደቢያለሽ አንቺ ኤርትራን ሰድበሽ እኔ ዝም ልልሽ ፈለግሽ አይደለም ሌላ ሪከርድም ማሰሚያቸው እናሽ ትበዳውንም ብትሆኚ ኢትዮጵያ አባቶቻችን ሞተውላታል ለኛ የሞታችሁለት አንድ ኢትዮጵያዊ ግን የለም ለኤርትራ የሞታችሁለት የለም ስለዚህ ኢትዮጵያ ለኛ ትደርሰናለች እንጂ ይወልሽ ኤርትራ ላንቺ አደርሽሽም እውነቴን ነው የምልሽ የኤርትራን ህዝብ ሲሳደብ ያ ማን የሚለው ኤርትራ ውስጥ አስገብተው ያመጡት አንድ አለ ደሳለኝ ነው ምናምን የሚለው አንድ ኤርትራዊ በአንድ ማዳበሪያ ኩንታል ጤፍ ነው ምንሸጠው እያለ ሲናገር ይሄን ልታመጫው አቺ እኛ ግን አለ ሪከርዱ ስለዚህ
እንደዚህ አይነት ታሪክ ካለሽ ደግሞ እናመጣሻለን። በስባሳ አራችሁን ቤት ውስጥ አርታችሁ አስፓልት ላይ የምትጥሉ ዜጎች ከኛ ጋር ትዳፈሪያለሽ። እንዲሁም የድሬዳዋ ልጅ ሆነሽ አንቺ በክት ማለት ነው ፓንት ሳታረግ ያደግሽ ግማታም እዚህ ጋር መተሽ መናገራችም። ስለዚህ አሪፍ አድርጌ መልስልሻለሁ ለአንቺ። እንኳን ብቻ ሚኪ ብለሽ ጠራሽ። ሚኪ ሞኒካ እንደዚህ ያላችሁ ተናገር። ሞኒካ እኮ ችሎታ ስላላት ነው። ችሎታ ስለሌለሽ እኮ ነው አንቺ። እንዴ ሰው እወዳለሁ ካለ መብቱ ነው እንዴ። ምን አይነት ቅናተኛ ነች እቺና ዮናስ ማኛ የሚባሉ ሁለቱም ርምጥምጦች የቲክቶክ ናችሁ። ሄለን የምትባይ ግማታ ማሮጊት ምን ትመስላለች? የጃጃች ጥንባታ ብልክስክስ ኖሮ ውስጥ አንቺ አህያ አይበዳሽም አይደለም ሰው ግም እናሽ ትበዳቦ ጠንበል ከስከስ ሁሉ አሮጥኮ ደናገን ይሩጥ ባባትና ተወልዳ በቶ ፈጠንኮ ምን ማለት ያስኩ እንዴ በጣም ስድነች። የማያገባት ላይ ሰው ከነካሽው ምናልባት ሊናገር ይችላል። ያልነካው ሰው እንዴት ብሎ ነው መጥቶ የሚናገረው እንዴ? እኔ እኮ በህይወት የሌለ ሰው እንዴት አምጥተው ነው እዚህ ጋር ይሄ ነው ባልሽ፣ ይሄ ነው እኮ ዘመድሽ፣ ይሄ ነው እንደዚህ አይባልም። አንደኛ ነገር የሞተ ካመጣንማ ይወላችሁ የወላጆቻችሁን ከሰፈራችሁ ልጆች እናመጣዋለን። እኛ እንዴት አይነት መርዝ መሆናችንን ታያለሽ የዛን ጊዜ ማለት ነው። ማንኝም ሆነ ማኝም። ስለዚህ ሄኖክ ይሄ ማን ነው ሳሚ የሚባለው ልጅ በህይወት የለም። በቃ አለቀ። በህይወት የሌለ ሰው ደግሞ አምጥታችሁ እዚህ ጋር ልጥፋችሁ እንደዚህ እኮ ነው ባሏ፣ እንደዚህ እኮ ነው አያቷ፣ ይሄ እኮ ነው እንደዚህ አይባልም። ነውር ነው። ቤተ ክርስቲያን የምትሄዱ ከሆነ ወይም ደግሞ የሰው ክብር ካላችሁ እንደዛ አይደረግም። በህይወት የሌለ ሰው እንዲሁም ወላጆቹ አሉ፣ ወንድሞቹ አሉ፣ ትንሽ ይቀየማሉ ብላችሁ እንኳን አላሰባችሁም። ሰው እንኳን ገባ የሌለ ሰው እንኳን መተን እንኳን አልለጠፍንም እኛ። ባለጌ መሆናችሁ ግን ይሄ ነው ኢትዮጵያዊነታችሁ የናንተ ይሄ ነው። እንደዚህ አይነት ነገር ነው የሚያደርገው። በህይወት እያለ እሳንታይ ታሪክ አለዋ ኢትዮጵያን በይናበላ ገና ኤርትራ እያለች ነው የምትሳደበው ሞኒካ። ኤርትራ እንዳበለት እንዳተጻረፈ ንሕና ክንሓልየሎ ማይትጸበይ እናታቸውን ይብደዋቦ ቢፈልጉ ምን ታሪክ አላቸው ደግሞ። ኤርትራ እያለች አይደል እንደ ስትሳደብ የነበረችው እሷ መጀመሪያ እንትን ትበላ። ስለዚህ ንሕና ደይኽበሩና ከነኽብሮ ሚልካ ይትጸበይ ተረዲክሎ ሞኒካ ያ ምክብባር እንድህር ኮይኑ ምክብባሪ ኤርትራ እንዳበለት እንዳተጻረፈት እንታዲያ እዚያ በጽባጽ ዝኾነት አረጊት ምሽምሽ እሲ ታይ ክንሓልየላና በቃ አለቀ። ግርሲ ሁሉ አሁን ምንም ስድብ ሳይማር ሁሉ እንደዚህ ዝዝ አረከው በስባሳ ብቻ ሰማ። ቀስ በቀስ ባለባሊ እኔ ደግሞ ሊሄድባት ሲል ይሄ ሁሉ ያልኩ አሁን አንድ ሳልሰማ በስባሳ ብቻ ስድብ ስለመማር ያለው እኔ እንደሚገባኝ ተም ስድብ ይኸውልሽ፣ እኔ ስድብ እንድትማሪ አይደለም የምፈልገው። እኔ ገብቶሻል፣ እንዲሰሙ ነው የምፈልገው እነሱ። እቺ ልጅ ምንም ይኸውልሽ ምንም ብትግርኛ ደሆ ነግረክ በመሐርኛ ቀሲሌ ደሆ ዛረበክ ሶሪ ንሕና ብጅዋ ተረዳአኒ ህዝብ ተተረዲ ይሆናል እዋ እዚያ ጓል እዚያ ተረዲ ክሎ ወላ ሓንቲ ምክንያት ይብላል። በቃ ሞኒካን ሚኪን ድባሃሉን ሲ እንድሕር እንተ ያክትብል ነራ ቄሮ ገለኻት በቃ ቄሮን ፋኖን ሲ እንዳበለት እዚያ ተረዲ ክሎ ተንባታና ያትብለክረላና አንድ ጊዜ ቄሮ ምን እንደሆነ እኮ ቄሮ ማያውቅ ቄሮ ማለት ኦሮሞ ይንበጃ ሞኒካ እሷ አይደለም። እሷ ሴትዮዋ ልትሰራ የፈለገችው ፖለቲካ ነው። ይኸውልህ አዳምጠኝ። አንደኛ ነገር ይኸውልህ ከሞተው ሰው ጋር የሚያጣላ ምንም ነገር የላትም ሲጀምር። ዋና ፖይንቱ ኤርትራኖችን ለማናደድ ስለፈለገች ነው። የሞተን ሰው ለጥፋለሁ አለች። ኦኬ ሳሚ፣ ይሄ ያለፈው ወንድማችን ደግሞ ይሄ የሞተው ወንድማችን ደግሞ ማንም አልበላውም ገንዘቡን። እናንተ ነው የበላችሁት፣ ኢትዮጵያኖች ነው የበላችሁት። የእናንተ ጊፍተር ነው የነበረው። እያንዳንድሽ እዚህ ቲክታክ ላይ መተሽ እያንዳንድሽ አቅሻለሁ ለማን ጊፍተርሽ እንደነበረ። አሁን ሲሞት ግን እኛ ማብሸቅ አድርጋችሁ የምትጠቀሙ ከሆነ የኢትዮጵያን ሕዝብ ደም የሚያስለቅስ የሞቱ የእናንተ ሰዎች እንለጥፋለን። እንደዛ ከሆነ በመነካካት ከሆነ አንቺ የመጣሽበት ማህበረሰብ የሚሳሳላትን ሰው ዘቅዝቀን የምንለጥፍልሽ። እናትሽ ወልዳሻለች። ካሁን በኋላ እስቲ አንቺ ፎክረሻል አይደለ?
የሞተው ወንድማችንን ለጥፊው ፖለቲካ ውስጥ የለበትም። መጥፎ ተናጋሪ ሰው አይደለም። በቃ ገንዘቡ ሰጣችሁ፣ ላይፉን አበላሸ፣ አረፈ። ፖለቲከኛም ሰው አይደለም፣ ተናጋሪም ሰው አይደለም። ሳሚ እኔ አውቀዋለሁ። እኔ እኮ በኋላ ፕሮፋይሉን ሲልቁልኝ አውቀዋለሁ። ስለዚህ አይ ኤርትራኖችን ለማናደድ እንደዚህ እናደርጋለን ምትይ ከሆነ ሄለን አምቴል እንጊው ነው የምልሽ። እኔ እርግጠኛ ልንገርሽ ኢትዮጵያ እንደ ኢትዮጵያ የምታብዱበትን ነገር ነው የምናደርገው በልህ ከሆነ። ይሄ ልጅ ግን ምንም ያደርገሽ ነገር የለም። ፖለቲከኛም አልነበረም ሳሚ የሚባለው። ለምንድን ነው ሳሚን መለጠፍ የምትፈልጉት? እናንተ ነገደላችሁት። እናንተ ነገደላችሁት። ገንዘቡንም ምኑንም ማን ቤት ጊፍት ይሰጥ ነበር፣ ማን ቤት ቁማር ይጫወት ነበር፣ ማን ቤት ጌም ይጫወት ነበር። እኔ አውቀዋለሁ። ልጁን ፕሮፋይሉን ከላኩልኝ በኋላ እኔ አውቀዋለሁ። ሆዳሞች አንድ ኤርትራዊ ተቸግሮ የረዳችሁት የለም። እዚህ አንድ ኤርትራዊ በማስ ሚዲያ መጥቶ የረዳችሁት የለም። ቲክታክ ተጀምሮ እስካሁን ድረስ ግን የእናንተ እርዳታ የተካፈልን ነው። አታፍሪም እንደ ጨራሽ? ማነካሽ አንቺን? ስለዚህ ብንከባበር እንከባበር። አይ ከዛ አልፌ ግን ነው የዩቱብ መሸቀያ ያደርጋችኋለሁ የሚለን አካልና ሰው ካለ ግን እኛ እንፋታም። እኛ ተደብቀን አይደለም፣ ቤት ውስጥ ተዘግተን አይደለም የምናወራው። ቀጥተኛ አልኩሽ እኮ ቀጥተኛ ፊዚካል አክሽንም ራሱን እንወስድ እንችላለን። እከክ ተፈራርጦ መሄድ የለም። ካሁን በኋላ ስትከባበር ትከባበራለህ። ሞኒካ ቄሮ ማን ነው ምን ማን ነው አታውቅም። ጎንደሬ ምን አለሽ? ሰምቼዋለሁ የተቆረጠው። ሞኒካስ ጊፍት በአማራን የሚበላውና አማራ ልጅ ከኤርትራዊ በላይ ገንዘብ ይሰጣል እንዴ? ሞኒካ ምን ጊፍት ፈልጋ ነው ሞኒካ አማራ የምትሄደው? መቼ ጌም ተጫውቼ ወርትን ኖ ነገሩ ነው እንጂ ብልሽ ከኛ በላይ ገንዘብ የሚበትናል ወይ? ከኤርትራዊ በላይ ጊፍት የሚሰጣል ወይ? ሞኒካ ኤርትራዊ አማራ የምትለው እከክ እንዳንቺ እንዳይመስልሽ። እኛ ለኮይን ብለን አልመጣንም እዚህ። ቲክታክ ምድር ሲጀመር እንደ ንጉስ የሚዘመርልን የነበረው ለኛ ነው። የአመት ቀለባቸው ነበር የምንኖረው ወርላቸው በአንድ ጊዜ። ስለዚህ አፍሽን አትክፈች። ሞኒካ የተናገረችው በኢትዮጵያ ፖለቲካ የለም። ሴት ፋኖ ይላል ሰው፣ ፋኖ ትላለች፣ አለቀ። ቄሮ የምትዩን ታሪክ ግን አታውቁም። ሞኒካ በቄሮ ታሪክ አልነበረችም። ሁላችን ሶሻል ሚዲያ ላይ ነበርን። አንቺ ግን የፈለግሽው አጀንዳ አተሻል። አጀንዳ ብለሽ በሞተ ወንድማችን ከኛ ጋር ለመነካካት ፈልገሻል። ከኛ ጋር የተነካካ ደግሞ አልኩሽ አልቅሶ ተንበርክኮ ነው የሚመጣው እንጂ አንላቀቅም። ምንም ማንም የነካሽ ኤርትራዊ የለም አንቺን። አንቺ ግን አውቀሽ ምናሽ እኔ ተቆርጦ ሰምቻ ነው። ሚኪ ወይ ሞኒካ ወንድ ከሆኑ እኔን ያስወሩልኝ። እስቲ ፖስት አድርጓለሁ። እስቲ ፖስት አድርጊው። ኖሮይን ያለሽው አይደለ? በህግ እንይዝሻለን። አንቺን በህግ እጅና እግርሽን አልኩሽ አሳስረን ቁጭ የምናደርግሽ። ኖሮይ ችግር የለም። ማአት አዱ ኤርትራ ከሞኒካ ጀምሮ ኖሮይ አጠገብሽ ናሉት። አንቺ እናትሽ ወላሻለች ቪዲዮ ላይ አንቺ ፔጅ ላይ ለጥፈሽው ብቻ ቁሚ። በነጋታው ፈስሽን በቁናን የምናሰፍርሽ። እመኚኝ እኔ ማህሪን የምናገርሽ አይደል? ተናገሪኝ ቤትሽን ከፍተሽ። ይሄ እዚህ በስልክናዋ ነው የምትገልጽ ያለች እንጂ የሞተ ሰው ፎቶ ለጥፋ ምን ታረጋለች? እከክ አይ ዶንት ኖ። በቃ ይሄ እኮ ችግሩ። ዋት ዘ ፖይንት? የሞተ ሰው ምንም እንዴ ጉቺ ለምን ሞኒካን ወድሻለሁ አልሻት እንዴ? ልጅቷን እኮ አሁን ችግሩ ጉቺ ብቻ አይደለም ሞኒካን ወዳለሁ የምትለው ሁሉም ነው። ግን ለምንድን ነው ጉቺን ታርጌት ያደረገቻት? አውቃ ከኤርትራ ወለደች ስለምትል ታርጌት ልታረጋት። ለምን ሞኒካ ጋር ትገቢያለሽ? ለምን ወድሻለሁ አልሻት? ለምን አደንቅሻለሁ አልሻት? ምን ማለት ነው ይሄ? አሁን ፖለቲካ ነው። ማነካት እሷን እንዴት ምን አደረገች ሞኒካ ትላታለች? ቄሮ ፋኖ እያለች ህዝብ ስታባላ አይደል ወይ የምትለው? ይመቼ ነው። ሞኒካስ ምን አውቃ ነው የኢትዮጵያ ፖለቲካ? ሞኒካ ኤርትራን ከነካሻት አረችን ታበላሻለች። አለቀ። ቄሮ ነው ፋኖ ነው ዘርማ ነው ምናምን የምትይው ግን እኛን የምናውቀው ከእናንተ ጋር ተወልደን ያደግነው። ሞኒካ ምንም የምታውቀው ታሪክ የለም። አንተ ብቻ ነው የማውቅ እኔ ሌላ አላውቅም። በጣም ስለዚህ አፍሽን አትክፈች። ሌላዎቹን ለመንካት ከፈለግሽ ወንድ ከሆንሽ ሞኒካ ጋር ሁሉም ይመጣሉ። እከካም ለምን ጆኬር አላነሳሽውም ታዲያ? ጆኬር ሞኒካ ጋር ይመጣል፣ ሁሉም ይመጣሉ። ለምን እነሱን አነሳሻቸውም? ለምን በቃ እኔ ማሸንፈዋለሁ ብለሽ ነው እሷን አቢዝ ልታረጋት? እከክ ኖ ጉችን ነው እንጂ ጉችን አመጣ እኮ ነው። አሁን ያ የሞተውን ሰው እኮ የሚነኩት ከጉች ጋር ቦይፍሬንዷ ነበር ብላ እኮ
እሷን ለማሸማቀቅ እኮ ነው እለጥፈዋለሁ የምትላለችው። ግን እሷን ለማሸማቀቅ አይደለም የምትለጥፈው እሷ እኛ ኤርትራዎችን ለመንካት ነው። ማንም ሰው በሆነ ጊዜ ቦይፍሬንድ ገርፍሬንድ ኖራ ይለያያል፣ አለቀ። በህይወት ደግሞ አለፈ። ያለፈ ሰው ጋር ምን ያጣለ? ፖለቲከኛ አልነበረም ልጁ። ስለማንም አፉን የሚከፍት ሰው አልነበረም ልጁ። በምን አጀንዳ ነው እሱ ለጥፋለሁ የምትይው? የምትናገሪ ከሆነ ደግሞ አንሽንታም ቋቋታ ማረጉት። እኔ ልንገርሽ፣ ይኸውልሽ ሚኪ ባለሽን አውቀዋለሁ ብሏል የሞተውን። እስከ ቦይፍሬንድሽ ይሄ ወርውሮሽ አዲስ አበባ ሄዶ ትዳር አድርጎ ያለው ገብተሻል። እስከዛ ጉድሽን ነው የምናወጣው። ከኛ ጋር ትነካኪ። ማንም ስለ ኢትዮጵያ ፖለቲካ የተናገረ የለም። ማንም ስለ ግለሰብ የተናገረ የለም። ሞኒካን አደንቅሻለሁ እወድሻለሁ እንዴት ትሏታላችሁ ብለሽ እኮ ነው አጀንዳ የጀመርሽው አይደል እንዴ? የስ ሞኒካን ይወዷታል ሁሉም፣ እኛ ደግሞ እንወዷቸዋለን። ገመድ ትታነቂ ከሆነ ትታነቂያለሽ። ሌላ ፐርሰናሊ ግን በዚህ ምክንያት አድርገሽ እኛን ለመንካት ወይ ሀገራችንን ለመንካት ከመጣሽ ግን እመኝ ያልኩሽ እኮ አንፋታሽም። እናሳብድሻለን። በሚዲያን ብቻ በህግ እንመጣብሻለን። እናትሽ ወልዳሽ አልኩሽ የሞተውን ኤርትራዊ ለጥፊው ብቻ ለጥፊውና አንቺን እንኳንም ኖርዌይ ኖርዌይ ማን ምን እንዳለ እዛ በደንብ አድርገሽ ታውቂያለሽ። ለጥፊው ብቻ ሳሚል አሁን ኮሚክ ምንድን ነው ችግሩ እንደሆነ በምን አረስቱ እንደተነሳ አውቃል። ለምን ሞኒካን መታችሁ እንወዳቻለን ከነ ሚኪ ጋር ከነ ማሃሪ ጋር ለምን ትቀርባላችሁ እኮ ሌላ እኮ ምንም አጀንዳ የለም። አረ በጣም ይቡዳነት እኮ ነው። በጣም ይደብራል። አጀንዳ ቢኖር እኮ ይኸውልህ ሚኪ አይደለም መሳደቡ እኮ ችግር የለውም። ሶስታችን ቢሰድቡ እኮ ምንም ችግር የለውም። ሰው የሞተ ሰው አምጥተህ ፎቶ እንደዚህ እናደርጋለን ትላለህ ሰው ለማናደድ። ይሄ ነውር እኮ ነው። አብዚ አደለኻ ኤርትራዊ ስማ እንድሕር ስዕሉ ጠቂዓቶ ብሕጊና ንኸዳ ተረዲኩም ኣሎ እዚያ ሽጣራ ከምትና ቀደመ ኣብ ሕጊ ኢኻ ተንጠልጥላ እዚ ሰብ እዚ ብሂወት የለን እዚያ ሰብ እዚያ ኣብ ቲክቶክ መፅያ ንስድሩ ክስታይ ንከተብል ኢልና ተረዲካ ኣሎ ወዲያው ኢና ንኸፍተላ በቃ ኣብዚያ ኢና ንሰርሓላ ነዚያ በፅባፅ ማለት እዩ ብሓቂ ድብለኩም እዚኣ ጓል እዚያ ስእሉ ጥራሕ ትጠቅዕ በቃ ትወዲያ ኣብ ዓይና ክንረባረበላ አይደለና ብሕጊ ነንጠልጥላ ተረዲኩም ኣሎ እዚያ ናትና ያስራ ቲክቶክ ከማን ከነጽልብ ታዲያ ታሪክ ኣሎ ወሞ በቃ ብራቦ ሕጂ ተረዲኩም ኣሎ ከማያ ምክንያቱም በአልቴዲ ካብአልቴዲ ዚ ናይ አዋሳ ይመሃሩ በቃ ኣብ ኖርዌይ ኣብ እንታይ ይባሃል እዚ ናይ አበይን በመወደሎ እዚ ካናዳ በቃ ኸይዶም በቃ ጆኖሳይድ ይፍጽመላሎ ከምዝን ይገብራሎ ተባሂሉ ብውሽጢ በጃሁም ይሉና ገዲፍና ተረዲክሎሞኒ እዚያ ጓል እዚያ ድማ ትጠቅዓዩ በቃ ትጠቅዕሞ ተረዲኩም ኣሎ ሕዛ ቢልና ኣብ ኣነእትዋ ዚያ በቃ ተረባሪና ኩላህና ኣብ ኖርዌይ ደሎ ኣድያ ዋላ ሳብ ሙሉ ዓለም ደሎ ከምኡና ንገብሮም በቃ ክንስሓላ ክንክእላለና እዚያ ፅልእና ኤርትራውያን ደለው ሜኪ ቀዲምካ ክትጥቅዕ ምእንታን ዕድና ሃባ ንምንታይ ጉድዋ ተረትዋ እሳ ሃይጥቅዕ ዝኾነ ይኹን ነገር ንሕና ቀዲማ ክትጥቅዕ ኣብ ገደል ክነእትዋ ምእንታት ስዕድካ ትፀበያ ሕጂ ምሽ ተዛ ክትከፍት ያለውሚ ንምንታይ ትልቃኒ ህይወቶም ሙሉእ ተረዲኻኒ በቃ በዚ አጀንዳ ብጊፍትን ዝነብራ ትጠቅዓዮ እናትሽ ወዳሽ አርኩሽ እኮ ሄደን ለጥፊው ሳሚን ለጥፊው እንዳትለጥፊው አለሽም እንድትለጥፊው ነው የምፈልገው እኔ ለምን ገደል ማስገባት አንቺ ስለምፈልግ ክልጥፎ ኢላ ፈኪራ የስ ሞኒካና የኔ ስም እንኳን አልጠራችሁም ሁለተኛ ላይ አልጠራችሁም መጀመሪያ ላይ ጠራችሁ አሉ የኔ ስም ሁለተኛ ላይ ግን ሞኒካና ሚኪ የሚያስጥሉት ከሆነ አለው እኔ ለጥፏል ለጥፊ እስቲ እናትሽ ወዳሻለች ለጥፊያት ለጥፊው ነው የምፈልገው እኔ በማላውቀው እኮ ታስገባኛለች እኔ ማላውቀው አጥቤት ሰጣሻለሁ አንቺ ወንድ ሆነሽ ልቀቂና ቲክቶክሽ ራሱ በአንድ ደቂቃ እንዴት እንደማረግሽ ማን መሆኔ ያሳይሻለሁ የቲክታክ ብቻ አይደለም ቲክታክ ቀላል ነው እዛ ኖርዌይ ፍርድ ቤት ታውቀዋለሽ እሷ ራሷ ህጉ ለጥፊው እናትሽ ወዳሽ ለጥፊው ብቻ ከዛ በኋላ በፖለቲካ መድረክ ማውራት ወይ መሳደብ ከፈለግሽ ሂጂ ተሳደቢና ህይወትሽን እንደምትጠይና አድርገሻል እሱን ችግር የለበትም እንዴት እንደምንሄድበት እናውቃለን አለበለዚያ ግን የነካሽ ሰው የለም ምንድነው ዋና ፖይንት ካላችሁ ጉቺም ሆነ ሌላም ሆነ እንዴት ሞኒካ ገብታችሁ እንወድሻለን ትራታላችሁ በቃ ጉቺ ነው ሌሎች ደግሞ ጉቺ አለቻት ልክ እንደመሰለኝ ማለት ነው አንቺ እንደምታስብ ጭንቅላትሽ ጫማሽ ረግጠን አንሄድን
እኛ የራሳችን ምን ወደው ሰው መግለጽ እንችላለን አለክ ኖ ይፈርዋል ሞኒካ እንታይ ብትግርኛ ነግረኪ ነዛ ጓል እዚኣ ብጣዕሚ ስለትጻረፍ እንድሕር ሒዛስ ኢላት ትቕፅል ዓመታት እያ ትኸይ ተረዲ ክሉ ሕጂ ይፈርሕዋ እዮም እሶ ንጂጂ ሕጂ እወ ንዓሲ ተረዲ ይፈርሕዋ እዮም ክነግረኪ ግልፂ ገይረ ክነግረኪ ምክንያቱም ከምኡ በቃ ግምጭጭ ድበለት ጓል እያ ሕጂ ግን ተረዲ ክሎ ብከምዚ ዓይነት ኣካይዳ ክንደይ ማይኮ ደውለ ክነግረካ እሱ ይኮነ ኣብ ውሽጢ ዓዲ ኣብቲ ዓዲ ዘለውዎ ተረዲኻኒ ሓዋ ኣለዎ ሓላፊ ክነግረካ ብውሽጢ እንታይ ዓይነት ሜላ ከም ትጥቀምሳ ኣብ ኢትዮጵያ እሱ ኮነ ሚስጥር ክነግረኩም እየዋ ኣለዋ ሰብ ሕጂ እዚኣ እቲ ማለት ተፋጠላ ዝነበረት ንዓዲ ክትከይድ ወዳ ክትርኢ ትሓስባ ዳ ተረዲኽኒ ኣብቲ ትኸዶ ቦታ ከዓ ካብቶም ላዕለዎት ነዚኣ ሓዋ ኣለዋ ፈሊጣ ክትተሓሓዛ ከተበላሽወላ ትፅዕር ዘላ ተረዳዲና ኩልና በል ንገራኻ እዚኣ ሞኒካ ትርያ ዘለካ ሸውዓተ ቆርኑ ኣብዚ ብጥብጥ ተፈቐድ ከንፀረር ወኪል እስኺዳ ትክበል ባብሓና ገርካ ያ ሕጂ ዝመተሰብ እንኳ በዩ ራስሽ በዩ ዝም በል ማሪ ራስሽ በዩ ሞኒካ ባዕሊ ክበል እዮ ምክንያቱም እሳያ ጥዕምቲ ናትኪ እሳያ ትበሊ ስሚ ኣንቲ የሰወስት ወር ጉዞ ፊት ከደንደስ ገንፈሯ ወደዚ የሰወስት ወር ጉዞ ፊት ያለሽ አንቺ የተኛች በፊት ማለት ነው ራስሽ ነው የነካሽኝ እኔ ቀሩ አላውቂ ምን አላውቂ ልክ አንቺ ተዘፍዝፈሽ እምስሽ እስከሚሸት ሴትነትሽ ረስተሽ እምስሽ እስከሚሸት ሳርዲን እስከምትሸተቲ እዚ ቁጭ ብለት 24 ሰዓት ስተኛ አይሻለው ስነሳ አይሻለው አንቺ የተባኳኳች እምሲ ራስሽ ነክተሻል አንቺ ስትለፈልፊ የሚወሉ ስነ ስርዓት ያላቸው የኢትዮጵያ ሴቶች ቢፈሩሽ እኔ ቀርን ያለኝ ሰይጣን እንደዚህ መሆኔ አሳይሻለሁ ራስሽ ከነካሽሽ ራስ ነው የመጣሽ ወደኔ አንቺ ሰይጣን ከሆነሽ እኔ ደግሞ እንደዚህ ያለ ሰይጣን ስላለኝ ያንቺ ሰይጣን ነው ማሸነፍ የኔ ሰይጣን ነው ማሸነፍ አይሻለሁ ከእንግዲህ ወደ አንቺ ምትረግጫት ኢትዮጵያዊ ካለች እዚ ቁጭ የኔ እንታያያለን ሰት ሆነሽ ሰት ቀሚስ የለበስ ሰት ሆነሽ ቀሚስ የለበስ ሰው ያ የሞተ ወንድማችን ፎቶ አውጪውና እንዴት እንደማረግሽ ደቂቅ ሳትናገሪ በሁሉ ነው መዘጋሽ አውጭ ብቻ አንቲ ሸታት መሸኔት ማንጋር ብዝብዝ አኽላ ሕጂ እዚኣ ተረዲ ክሎ በቃ ሚስ ማርያና ተረዲ ክሎ ሰለስተ ወርሒ ከዝራይ ተረዲ ክሎ እዋ ምሽክርካሪ ከምዚ እንዳገበርኪ እየ ክትፃወትላ ተረዲ ክሎ ሕጂ በቃ ኣብዚ ዘሎ ሰሓንዓ ይሕማይ ባይዘወይ እስኺ ኣብቲ ዝትዛረብዮ ዘለኺ እዚ ሰብ ድማ ክትሪኦ ከላ ይሕማይ ርእሳ ከንጨርጭወላይ ተረዲ ክሎ ሳይጠሩ አቤት የሆነ ይሁን ነገር እንዳይለጥ እነሱ ስለለጠፉ ነው የለጠፍኩት የሚባል ነገር ነገ ጧት ህግ ላይ እንዳይመጣ ማይኮ ምንም ነገር እንዳትለጥፉ ማንም እንዳትለጥፉ ስለጠፍና ህግ ላይ ወስደን ከለጠፍናት በኋላ ከዛ በኋላ የሚደረገው ነገር የሚለጥፋት የለም ማህሪያውን ገብቷል በቃ ገብቷል ለመሰለ ራሷ ተለጥፈው ለማምለጥ እንዲመቻት ይኸውልህ ነገ ጧት ህግ ላይ ራሱ ስለለጠፉኝ ነው የለጠፍኩት እንዳትለን ትለጥፍ መጀመሪያ ማንም ሰው እንዳይለጥፍ ትለጥፍና እንዴ አንተ ጓደኛ እኮ ራሱ ንቋት እኮ ነው ተፍቶባት እኮ ነው ሄደው ወደ ኢትዮጵያ ያመጣቀውኛ አንተ ጋር መጥቶ አንዳንድ የሚጫወተው የሷ ባል እኮ ነው የነበረው ማናቀው ጉድ እኮ የለም ስለዚህ ግን እኔ ምን አመጣው ታዲያ ምን አመጣው ነው ሳሚ የሞተ ልጅ ምን አመጣው ነው ተጣላ ከሌሎቹ ጋር ከማንም ጋር ተጣላ ችግር የለም ሳሚ አላቀው ሞኒካ ጋር ለምንድን ነው እዛ ያስገባችኝ ለኔ በማላውቀው ነገር ሞኒካ ጋር ለምን ትሄዳላችሁ ከነ ማሪ ጋር ለምን ትሄዳላችሁ ትበል መብቷ ነው ችግር የለው ከዛ አልፎ ተርፎ ግን ሳሚ ዝባሃል ተረዲ ክሎ ኤርትራ ወደ ሐማሴኒ ተወዲያ እሳ ድማ ወደ ሐማሴኒ እንዳበለት ተብሎ ነራት ያ መንሽማ እዚያ ጉቺ ማለት ተረዲ ክሎ ደርፍ ምሻሎ ናይ መንሽማ ናይ ዜን ሰበይት መን ይሞሽማ ማሐሪ ናይ ትበርሕ ናይ ፀሓይቱ በራ ከምኡ እንዳ ከፈተት ትፃወት ነራ መንሽማ እዚያ ጉቺ እጅሲ ብኸሙያ ሕጂ ተጀሚሩቲ ነገር ሕጂ ትሳሚ ዝበሃል ወለድላይ ንጉች ብሽ
ኖ እትዝወለደላ ካልዩ ካልእ ዝወለደላ እዋ እዚ ግን ፈትዋ ያ ነዚ እዚ ግን ዓርካይ ነይሩ ካልኣይ ከዓ ተረዲኽን ዓርካይ ነይሩ እምበር ካልእ ወላ ሓንቲ ነገር حماسين وليدة تبل نيرا حدا عالتي هو مسولا وليدا كو تفلاليا مسوكو مستي ابعد زلو مسوكو وليدا تفلاليا ترديخ كان إرتراوية وليدة ايوه حجي اوكي هابزو مونيكا خندي سبب زغزاخ سنسوي انت بيتي متا ما ኢትዮጵያ ይመጣል አይደል እንዴ ለምን ድረሷን ለይታ ታርጌት ታርጋ